ሰላም ደህናስልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። የመልካም አስተዳደር ጥያቄዎችን በመመለስ የህብረተሰቡን ተጠቃሚነት ለማረጋገጥ መስራት እንደሚገባ የሺሾንዴ ወረዳ ምክር ቤት ገለጸ። ምክር ቤቱ 7ኛ ዓመት 4ኛ ዙር 20ኛ መደበኛ ጉባኤውን አካሂዷል። ቤተልሔም ምሩ በዚህ ዙሪያ ተጨማሪ ይዛለች። የወረዳ ዋና አስተዳዳሪ አቶ ደምሰ ገብረ ማርያም ለምክር ቤቱ ባቀረቡት የ2018 አንደኛ ሩብ ዓመት የስራ አፈጻጸም ሪፖርታቸው በግብርና ዘርፍ የተመዘገበ ውጤት አበረታች መሆኑን አንስተዋል። በ2017-18 መኸር እርሻ ዘመን ከ8295 ሄክታር በላይ ማሳ በተለያዩ ሰብሎች መልማቱን ጠቅሰዋል። የግብርና ቴክኖሎጂዎችን ለማስረጽ በተደረገው ጥረት ቴክኖሎጂዎችን የመጠቀም ልምድ እያደገ መምጣቱን የገለጹት ዋና አስተዳዳሪው ከ2450 ሄክታር በላይ ማሳ በሙሉ ፓኬጅ መልማቱን ገልጸዋል። የቡና ልማት ትኩረት እንደተሰጠበት ያመላከቱት ዋና አስተዳዳሪው በሩብ ዓመቱ የስራ ዘመን ከ2.1 ሚሊዮን በላይ የቡና ችግኞች መተከሉን አስታውቋል። በሌሎች ዘርፎችም ተጠናክሮ መቀጠል ያለባቸው ስኬቶች መመዝገባቸውንም ጠቅሰዋል። የምክር ቤቱ አባላት በሪፖርቱ ላይ የመከሩ ሲሆን የህብረተሰቡን ተጠቃሚነት ለማረጋገጥ የተጀመሩ ስራዎች እንዲጠናከሩም አስገንዝቧል። በተያያዘ ዜና የህዝብን የልማት ፍላጎት የሚመጥን ምላሽ ለመስጠት ገቢ የመሰብሰብ አቅምን ማሳደግ እንደሚገባም የሺሾንዴ ወረዳ አስተዳደር አስገነዘበ። በ2018 የመጀመሪያ ሩብ ዓመት ከ9 ሚሊዮን 500 ሺህ ብር በላይ ገቢ ተሰብስቧል። ዋና አስተዳዳሪው ይህንን የገለጹት ለወረዳው ምክር ቤት 7ኛ ዓመት 4ኛ ዙር 20ኛ መደበኛ ጉባኤ ላይ ባቀረቡት ሪፖርት የሩብ ዓመት አፈጻጸም ሪፖርታቸው ነው። በወረዳው በበጀት ዓመቱ በማዘጋጃ ቤታዊ ገቢ ከ25.5 ሚሊዮን ብር በላይ ገቢ መሰብሰቡን ዋና አስተዳዳሪው ተናግረዋል። በ2018 አንደኛ ሩብ ዓመት ከመደበኛና ከማዘጋጃ ቤታዊ 30 ሚሊዮን 953708 ብር በላይ ገቢ ለመሰብሰብ ታቅዶ 29 ሚሊዮን 504435 ብር ለመሰብሰብ ስለመቻሉም አስረድተዋል። አፈጻጸሙ ከእቅዱ አንጻር ሲታይ 95.32% መሆኑን ገልጸው በፍጥነት እያደገ የመጣውን የልማት ፍላጎት ለመመለስ ገቢን አሟጦ መሰብሰብ ትኩረት ሊደረግበት እንደሚገባም አስገንዝበዋል። ገቢ ለአካባቢ ልማት ያለው አስተዋጽኦ ከፍተኛ መሆኑን ያብራሩት ዋና አስተዳዳሪው ከመደበኛ በተጨማሪ መደበኛ ያልሆኑ ታክሶች ላይ ትኩረት ተሰጥቶ እንደሚሰራም ተናግረዋል። ዘገባው የባልደረባችን ቤተልሔም ምሩ። ሰልጣኞች ከስልጠናው ያገኙትን እውቀት በተግባር በማዋል በወሊድ ወቅት ከእናት ወደ ልጅ የሚተላለፈውን የጉበት በሽታ መከላከል እንደሚገባቸው የቢጣ ወረዳ አስተዳደር አሳሰበም። የወረዳው ጤና ጥበቃ ጽሕፈት ቤት የጉበት በሽታ መከላከያ ክትባትን በተመለከተ ስልጠና እየሰጠ መሆኑን ተመልክቷል። የወረዳው ምክትል አስተዳዳሪና የጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክላብ አየለ መድረኩን በከፈቱበት ወቅት እንደገለጹት የዓለም ጤና ድርጅት በርካታ ጥናትና ምርምሮችን በማካሄድና በክትባት መከላከል የሚቻሉ በሽታዎችን በመለየት ከጊዜ ወደ ጊዜ በማስተዋወቅ ላይ እንደሚገኝም ተናግረዋል። በዚህም በአሁኑ ሰዓት 14 አይነት በሽታዎች በላይ መከላከል የሚያስችሉ የክትባት አይነቶች በጥቅም ላይ መዋላቸውና ህጻናት በተወለዱ በ24 ሰዓት ውስጥ የሚሰጥ የጉበት በሽታ መከላከያ ክትባት የዚሁ አካል መሆኑንም አቶ ተክላብ ገልጸዋል። ምክትል አስተዳዳሪው አሁን ባለው ሁኔታ ከክትባት ተደራሽነት አኳያ ችግር ባይኖርም በጥራትና በወቅቱ ክትባት ጀምሮ ከማጠናቀቅ አንጻር ያሉ ክፍተቶች በቀጣይ ሊታረሙ ይገባልም ሲሉም አሳስበዋል። ስልጠናውን የቀበሌ ጤና ኤክስቴንሽኖች፣ የጤና ጣቢያ ባለሙያዎችና የጽሕፈት ቤቱ ማኔጅመንት አባላት እየተሳተፉበት ይገኛሉ። ዘገባው የወረዳው የመንግስት ኮሚኒኬሽን ነው። በእንስሳት እርባታ ዘርፍ በመሰማራት ተጠቃሚ መሆናቸውን በከፋ ዞን የጉባ ወረዳ አንዳንድ ነዋሪዎች ተናገሩ። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኤልኤልአርፒ በተሰኘ መንግስታዊ ያልሆነ ድርጅት ድጋፍ በርካታ ዜጎች በዘርፉ ተሰማርተው መጠቀማቸውን አስታውቋል። አቶ ሀብታሙ አላሎ በጉባ ወረዳ ዲሺ ከተማ በእንስሳት እርባታ ዘርፍ 5 ሆነው ኤልኤልአርፒ በተባለ መንግስታዊ ያልሆነ ድርጅት ድጋፍ ከ8 ወራት በፊት ስራ መጀመራቸውን ይናገራሉ። 8 የወተት ላሞች ሰጥቷቸው አርብተው እየተጠቀሙ እንደሆነ አስረድተው የወተት ምርትን ለገበያ በማቅረብ ገቢውን እየቆጠቡ እንደሆነ ተናግረዋል። የመኖና የቦታ እጥረት መኖሩን ተናግረው እንዲመቻችላቸውም ጠይቀዋል። በሌላ በኩል በዶሮ እርባታ ስራ ከተሰማሩት መካከል ወይዘሮ አየለች ተካና ወይዘሮ ብርሃኔ ወልደ ገብርኤል
እያንዳንዳቸው 20 የእንቁላል ዶሮዎች ተሰጥቷቸው በማርባት የእንቁላል ምርት ለገበያ እያቀረቡ ስለመሆናቸው አስረድተዋል። በ10ና በ15 ብር ሂሳብ እንቁላል ለገበያ አቅርበው በመሸጥ ተጠቃሚ መሆናቸው የሚያገኙትንም ገንዘብ እየቆጠቡ እንደሆነም ነዋሪዎቹ አስረድተዋል። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የእንስሳት እርባታና አሳ ሀብት ስራ ሂደት አስተባባሪ ወይዘሮ ገነት አብርሃም የሌማት ትሩፋት ስራን ለማጠናከር በርካታ ተግባራት እየተከናወኑ ነው ብለዋል። ዘገባው የደቡብ ሬዲዮ ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ጥምር ግብርናን በማስፋፋት የአምራቹን ኢኮኖሚያዊ ተጠቃሚነት ማሳደግ እንደሚገባ ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ በፎለር ፕሮጀክት በተመረጡ 2 ወረዳዎች ጥምር ግብርናን ለማስፋፋት ያለመ የባለድርሻ አካላት ውይይት በቦንጋ ከተማም አካሂዷል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ቢሮ ነው፣ እንደሚከተለው ይቀርባል። ቀጣይነት ያለውን ጥምር የግብርና ስራዎችን በማስፋፋት የአምራቾችን ኢኮኖሚያዊ ተጠቃሚነት ማሳደግ እንደሚገባም ነው የቢሮ ምክትል ኃላፊ አቶ ለማ ገብረ ሚካኤል በመድረኩ የገለጹት። ፕሮጀክቱ በተመረጡ 2 ወረዳዎች የጥምር ግብርናን ውጤታማ በሆነ መልኩ ተግባራዊ በማድረግ ወደ ሌሎች የክልሉ አካባቢዎች ማስፋፋት እንደሚገባም አቶ ለማ ተናግረዋል። ገበያ መር ጥምር ግብርና የምግብ ዋስትናን ከማረጋገጥ ባሻገር ለሴቶችና ወጣቶች ስራ ዕድል በመፍጠር ኢኮኖሚያዊ ተጠቃሚነት እንደሚያሳድግም የፕሮጀክቱ አስተባባሪ ዶክተር በእውቀቱ ኃይሌ አስረድተዋል። ለአየር ንብረት ለውጥ የማይበገር ዘላቂ የምግብ ዋስትናን ለማረጋገጥ ጥምር ግብርና የጎላ ፋይዳ እንዳለው የገለጹት ዶክተር በእውቀቱ በተለይም በተመረጡ ወረዳዎች ለፍራፍሬ እርሻ ያለው ምቹ አጋጣሚ በመጠቀም በክላስተር ማልማት ይገባልም ብለዋል። ጥምር ግብርና የደን መመናመንና የአፈር መታጠብን በመከላከሉ የገጠሩን ማህበረሰብ ችግር በዘላቂነት የሚቀርፍ እንደሆነ ያስረዱት አስተባባሪው ለተግባራዊነቱ የባለድርሻ አካላት ቅንጅት መጠናከር እንዳለበትም አውስተዋል። የከፋ ዞን ግብርና አካባቢ ጥበቃ ህብረት ስራ መምሪያ ኃላፊ አቶ ገረመው ገብሬ በበኩላቸው በተመረጡ አካባቢዎች ለሚገኙ አርሶ አደሮች ግንዛቤ በመፍጠር ወደ ተግባር መግባት እንደሚገባም ተናግረዋል። ጥራት ያላቸውን ዘር በመለየት ለአርሶ አደሮች ተደራሽ ማድረግ እንደሚገባ ያስገነዘቡት አቶ ገረመው በሽታን ከመከላከል አኳያ ከዩኒቨርሲቲዎችና ከምርምር ተቋማት ጋር በቅንጅት መስራት ይገባል ብለዋል። በክልሉ ከፋ ዞን ጊምቦና በቤንች ሸኮ ዞን ሼቤንች ወረዳ በፕሮጀክቱ ድጋፍ የጥምር ግብርና ለማስፋፋት በኢትዮጵያ የደን ተቋም የተደረገው ዳሰሳ ጥናት ቀርቦ ሰፊ ውይይትም ተደርጎበታል። በተመረጡ አካባቢዎች ያለው የስነ ምህዳር ለአትክልት እርሻ አመቺ እንደሆነ የገለጹት የመድረኩ ተሳታፊዎች ወደ ተግባር ሲገባ ማነቆ ሊሆኑ በሚችሉ የዘር አቅርቦት፣ በሽታ መከላከል እንዲሁም የሰለጠነ የሰው ኃይል አቅርቦት ላይ ትኩረት እንዲሰጠውም ጠይቀዋል። ለፕሮጀክቱ ዓላማ ስኬት የሚጠበቅባቸውን ለማበርከት ቁርጠኛ እንደሆኑ ያስታወቁት ተሳታፊዎቹም ልምድና ተሞክሮቻቸውን በማጋራት እንዲሁም በዘር አቅርቦትና የአቅም ግንባታ ስልጠና ድጋፍ ለመስጠትም ዝግጁ እንደሆኑ አስታውቋል። ፕሮጀክቱ በአጭር ጊዜ ውስጥ እቅድ በማዘጋጀት በተመረጡ ወረዳዎች ውስጥ በሚገኙ ቀበሌያት የጥምር ግብርና ስራውን ተግባራዊ እንደሚያደርግም በውይይቱ ተገልጿል። በ2018 በጀት ዓመት የበጋ መስኖ ስንዴ ምርትና ምርታማነትን የሚያሳድጉ ምርጥ ዘር ማዳበሪያ አቅርቦት በስፋት የተከናወነ መሆኑን የግብርና ሚኒስቴር አስታወቀም። በበጋ መስኖ ስንዴ እስካሁን ከ767 ሺህ ሄክታር መሬት በላይ በማስረስ ከ359 ሺህ ሄክታር በላይ ማሳ በዘር መሸፈን መቻሉን ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ጽዮን ታደለ። ሚኒስቴሩ ከ767 ሺህ ሄክታር በላይ መሬት በማረስ ከዚህ ውስጥም ከ359 ሺህ ሄክታር መሬት በላይ በዘር መሸፈኑን ገልጿል። የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ ባለፈ የአርሶ አደሩን የስራ ባህል በመቀየር በዓመት ከ2 ጊዜ በላይ እየተመረተ ይገኛል ብሏል። ከሀገራዊ ለውጥ ወዲህ ለስንዴ ምርት ልዩ ትኩረት በመስጠት የበጋ መስኖን ጨምሮ የስንዴ ምርትና ምርታማነት በከፍተኛ ሁኔታ ጨምሯል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢትዮጵያ ዜና አገልግሎት እንደገለጹት በ2018 የበጋ መስኖ ስንዴ 4.29 ሚሊዮን ኩንታል መሬት በማረስ 175 ሚሊዮን ኩንታል ምርት ለማምረት እቅድ ተይዞ እየተሰራ ነው። በዚህ ዓመት የበጋ መስኖ ስንዴ ባለፈው ከነበረው ከ3.5 ሚሊዮን ሄክታር ብልጫ እንዳለው ገልጸዋል። በዘንድሮም የበጋ መስኖ ስንዴ እስካሁን ከ767 ሺህ ሄክታር መሬት በላይ በማረስ ከ359 ሺህ ሄክታር መሬት በላይ በዘር መሸፈኑን ጠቁመዋል። በዚህም በሀገር ደረጃ የበጋ መስኖ ስንዴ የተገኘውን ልምድ የበለጠ ለማሳደግ የምግብ ሉዓላዊነትን ለማረጋገጥ በሚያስችል መልኩ እየተሰራ መሆኑን ገልጸዋል። ለዚህም የአፈር ማዳበሪያ፣ የምርጥ ዘርና የውሃ ፓምፕ አቅርቦት ተደራሽ መደረጉን ገልጸዋል። ከአፈር ማዳበሪያ ጋር ተያይዞ ከመኸር ምርት የተረፈና ለመስኖ የተዘጋጀ ለአርሶ አደሩ
ገበሬዎቹ መከፋፈሉን፣ የስንዴ ምርጥ ዘርም በበቂ ሁኔታ በበጋ መስኖ ስንዴ ተደራሽ መደረጉን ገልጸዋል። የበጋ መስኖ ስንዴ ከዓመት ወደ ዓመት ትልቅ ርም እያስመዘገበ መምጣቱን ተናግረዋል። ስንዴ በምግብ ምርት ራስን ከመቻል ጋር የተያያዘና እንደ ሀገር የተጀመረው ስኬት ማሳያ መሆኑን ጠቁመዋል። በዚህም ዓመት የበጋ መስኖ ስንዴ የተያዘው ግብ እንዲሳካ የግብርና ባለሙያዎች ድጋፍና ክትትላቸውን እንዲያጠናክሩ ጥሪ አቅርቧል ሲል የዘገበው ኢዜአ ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየሁ። ከቀሪ ክፋ ቴሌቪዥን መሰናዶዎች ጋር እንድትቆዩ ጋበዝኩ። ሰላም።